ነው። ክፉን ነገሮች ጎንበስ ብሎ አሳልፈው ነገሮች እስኪስተካከል ድረስ በዝምታ ቢያልፉ መልካም ነው ከሚለው አንጻር ተናግሬያለሁ። አባቶችን መናገሩ ልክ ነው ብዬ ስላላሰብኩ ማለት ነው። እና በቀደም ከእፎይ ጋር ስናወራ እሱን መናገሬ ከእሱ ሀሳብ ተቃራኒ መቆሚ አይደለም ያናደደው። ለምን እፎይ አቡነ አብርሃም ላይ እንደዚህ አይነት ሀሳብ አነሳ የሚለው አይደለም ያናደደ። ወንድሜ የደረሰው የተቆራረጡ ቪዲዮዎች ከምን አንጻር ነው? ከእህቶቻችን አንጻር አረብ ሀገር ላይ ያሉ እህቶቻችን እኔ እውነቱን ለመናገር እፎይ ያቀረበው ቪዲዮ ለተመለከተው ለየትኛውም ሰው የኔ መሳቅና እንትን ማለት በእነሱ ላይ ማላገጥ ወይም በእነሱ ላይ ሌላ ትርጉም እንዳለው አድርጎ ያሳያሉ። ግን እንደዛ አልነበረም። ፈለገና ኢዮብ መሰለኝ። ይቅርታ አቋረጥኩ ንግግርን። ፈለገና ኢዮብን አስገባቸው ከቻልክ። ይቅርታ እየቀጠልክ እየተናገርክ። እሺ ሞዴሬተሮች አሉ። ሞዴሬተሮች ስራችሁን ስሩ በተቻላችሁ አቅም። ሀሳቢ እንትን እንዳይልብኝ ነው እና እኔ እስቲል አሁንም ብያለሁ፣ ቅድምም ላይቭ ላይ ተናግሬያለሁ። የእኔ ሀሳብ አሁንም አባቶቻችን ሊቃነ ጳጳሳት በጣም ብዙ መንጋ ነው የሚመሩት፣ በጣም ብዙ ነው የሚመሩት። በእነሱ ላይ ያለ ምንም እንኳን መከራ ቢደርስብን፣ ምንም እንኳን ስቃይ ቢደርስብን፣ ምንም እንኳን ሀዘን ቢደርስብን በእነሱ ላይ በምንናገረው ነገር ላይ ጥንቃቄ ያስፈልጋል እና እኔ እንደውም እየተሳቀኩኝ ጭምር ነው የተናገርኩት። እውነቱን ለመናገር በጣም እየተሳቀኩኝ ካያችሁ ማለት አስቀድሜ ወደዛ ሀሳብ እንኳን ከመግባቴ በፊት ሊደርስባቸው እና የደረሰባቸውን እያንዳንዱን ነገር ሜንሽን ካደረግኩኝ በኋላ ግን እዚች ጋር ባይናገር ብዬ እንደ ሀሳብ አስቀመጥኩኝ። ከዛ ያው ቲክቶክ አይደለ እንደምታዩት በመሀል ላይ ብዙ ሀሳቦች ይንሸረሸራሉ። ልክ የሆነ ሰዓት ላይ ኮመንቶች መጻፍ ጀመሩ እና እኔ ምን ብዬ ተናገርኩኝ? እናንተ ምንም አላላችሁም እነ እፎይ እኮ ናቸው እንዲሚወጡና ምናምን ሲሉ እንዴ እናንተ እኮ ያው ፊታችሁን ስላላሳያችሁኝ ያለው ፊታችንን ስላሳየን ታውቁታላችሁ። አስቸጋሪ ነው። ፊታችሁን ሸፍናችሁ በሳቅ መልክ ነበር እንዲህ ስል ዓለም የምትባለው እኔ በጣም መወዳት እህቴ ናት። እሷ ብዙ ጊዜ ላይቤ ላይ ማስገብቻታለሁ። ስራዋንም ምን ያህል ዋጋ እንደምትከፍል ደጋግሜ ተናግራለሁ። አሁን ስለተጣላን ከተቀየመች አላቅም። በደህናው ጊዜ ግን እንዲደግፏት ቪዲዮቿ እንዲታይ በራሴ ትንሽ ነገር አድርጌያለሁ እና ከዛ እሷ የጻፈችው ኮመንት አሳቀኝ። ሳኩኝ እኔ እና ስስቅ ተገጣጠመ። ከዛ ሁሌ ነው የምለው እኔ ሁላችንም አስመሳዮች ነን። አይ ቲንክ ከዚህ በኋላ እንደዛ ማለት ያለብኝ አይመስለኝም። ሁላችንም አስመሳዮች ነን እዚህ ጋር ያለ ነው። እኔ በጣም ብዙ ጊዜ ይህን ቃል እጠቀማለሁ። ከእሱ ጋር ተገጣጠመና ልክ እህቶቼ ላይ እንዳላገጥኩኝ አይነት ነገር ተደርጎ ለእፎይ ደረሰ። ስለዚህ እፎይ ከራሱ ይልቅ እህቶቹ ላይ ለነሱ ዋጋ የከፈሉ